ምዕራፍ 8 ከቁጥር 1 ከተራራው በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህን እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጻሙ ነጣ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂድ ራስህን ለካህን አሳይ፣ ለእርሱ ምስክርነት እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ምዕራፍ 8 እዛው ቁጥር 23 ወደ ታንኳም ሲገባ ወደ ደቀ መዛሙርቶቹ ተከተሉት። እነሆ ማዕበል ታንኳይቱን እስኪደፍና ድረስ በባህር ታላቅ መናወጥ ሆነ። እሱ ግን ተኝቶ ነበር። ደቀ መዛሙርቱ ቀርቦ ጌታ ሆይ አድነን ጠፋን እያሉ አስነሱት። ቁጭ በል። ኦኬ፣ ይሄ ቀጥታ ምዕራፍ 8 ሁለቱን ከኋላ ያሉትን ሶስቱም ቻፕተሮችን በደንብ ያስታውሳል። የተራራው ስብከት ማግስት ኢየሱስ ስለሚያደርገው ያው እዚህ ሰሞኑን በዚህም በዛም በተደጋጋሚ አወራን ስለሆነ ምናልባት ግን እንደዚህ ብዬ ልለፍ በደንብ የሚሰማኝ እቺ ሶስቱ ቻፕተር ከኢየሱስ ጋር የመኖር የመሪሆ ጉዳይ ስለሆነ ከመነበብ የሚታለፉ የሚዘለሉም አይደለም። በእርግጥ እንዲሁ ቀላል ነው አደርገው ዘንድ አይከብደኝም የሚባል አይነት ደግሞ አይደለም። አንድ ቤት ስትኖሩና ስታድጉ የቤተሰቦቻችሁን የሚወዱትና የሚጠሉት ነገር በአይኖቻችሁ የተሳሉ ናቸው እና እንደየቤትም ቢሆን እንደየካራክተራችንም ቤተሰቦቻችን ምን እንደሚጠሉና ምን እንደሚያናድዳቸው በልኩም እናቂ ሆነ። አንዳንዱ ወሰኑን አልፎ ከዛ የሆነ ነገር ሲሆን የሚቀጣና አንዳንዱ ገና እንደጀመረ የቅጣት ናዳ ከላዩ የሚከተል ነው የሚሆን። ሰው መኖር ካለባችሁ የቤተሰቦቻችሁን ውዴታና ግዴቶቻችሁን አውቃችሁ የመኖር ግዴታ ይኖርባችኋል። ኮመን ፕሪንሲፓሎችን ቢኖሩ እንደዛውም ደግሞ እንደየቤት ካራክተሮቻችን የሚታዩ የሚሆኑ ነው የሚሆነው። ኢየሱስ ኪንግደሙን ያወራና እንቁልልጭ ብሎ እዚህ ትመጡና ኢተርኒቲን ነግሮ ከስጋ ውጪ የሚዘለቅ ዘላለም አለ የሚለውን ይስልና እንደው ይሄ ቦታ የእናንተን ቁጥር ማስፊያና እኔን እንዳያችሁ እኔን እንድትከተሉና እንድትመጡ አጉሬ እዛ አጭቃችኋለሁ የሚል ንግግር የሚሉ አንዳንዴ እንድትመጡ የምትፈለጉበት ቦታ ያለ መምጣታችሁን አፕሮች አልፎ የሚጋብዟችሁ ብዙ ሰዎች። ለምሳሌ ሰርጌን ምጠራችሁ ከሆነ ከጠራው ሰርግ ምደግስ ከሆነ ምንም ብዙ አፕሮችን አድርጌ አልፌ ልጠራ ይችላል። አንዳንዱ በየፈርማታው እያመለጠን ነው በየፌስቡኩ ምን አስጨነቀው አይደል? ጌታ እንደዛ አይደለም። ናና ድግሴን እንትን አንጫጫልኝ በጣም ዋጋ እንዲኖረው ሴሌብሬሽኑ ከፍ እንዲል ናልኝ አይነት አይደለም። if you want to stay with me ይሄንን መከተል አለ። ባለፈውም እንዳልኳችሁ ይሄ ጌታ ልክ እናንተ ጋር ያለው ልባችሁን በሆነ ነገር ማኒፑሌት እያረገ እየጎተታችሁ እሱ ጋር ሊያጉራችሁ ጉዳዩ ማለት ግን መልኩን እየቀረጸ የሚሰራ ምሰለኝና እኔ ጋራ መኖሪያ አለ። አሜን ናችሁ። አንዳንዴ just የሆነ ፕሪንሲፓል የሚበዛበት ቦታ ባለፈው ብዬ እንደሆነ ምን ቢኖሩ ነው ከጀርባ ትላላችሁ። አንዳንዴ በቀላሉ አሁን ከተማ ውስጥ ከኮሌጅ ደረጃ በጣም ምርጥ የሚባል ኮሌጅ የቱ ነው የሚባል ምጠሩት ይኖራል። አንዳንድ ትምህርት ቤት ያስጨንቋችኋል፣ ግን እየፈለጋችሁ ትሄዳላችሁ። ያንን ፕሪንሲፓል እንደምትጠብቁ ራሳችሁ ዲሲፕሊን ዳርጋችሁ እዛ ቦታ የምትገኙበት ቦታ there is something behind of that. አንድ መስመር ተበዛበ። እግዚአብሔር እንዳልኳችሁ በጣም የማነቃቃት ፕሮግራም አልነበረውም ተራራ ላይ። እኔ ዝም ብዬ አሰብኩ ማውንቴን ፕሪቺንጎቹ ዝም ብሎ በደረጃ እንደሚወጣ አይነት አይደለም። ኢየሱስን ተከትሎት መውጣትና እየሰሙ መቆየትና ከተራራው ጀርባ ወርዶ መኖር። that's why የሙሴን ሕግ ልክ ተራራ ላይ ሙሴ እንደሚያወራ as a ኪንግደሙን ያወራል ኢየሱስ። ኪንግደሙን ሲያወራ ልስሚዲስ የሚናገርበት ዓለም በተቃራኒው ሊኖሩ ቢከብዳቸው በዚህ ሰዓት ሊከብዳቸው የሚችለው የተራራው ስብከት እንደሆነ ማንም ማይከደው። እንዲህ ብትነካ ጠበቃ አለልህ እንዲህ ትጠበቃለህ። ራሱን ለመጠበቅ እስከ ኒክሌር ደርሰን በጣም ብዙ ከአይምሮ መጠቂ የሆኑ መሳሪያዎች እየተሰሩ ናቸው። ኢየሱስ እዚህ ጋር ስትመጣ የምትነካበትና መልሶችና የጥያቄ መሰረቶችን እንደዚህ ያረገ ቢነኩ ላንተ ጠበቃ አቆምልሃለሁ እንትን ቢሉ እወርድብሃለሁ አይደለም። ጉንጭን ይመቱ እንደሆነ ይላል
ሌላውን ስጣቸው። ኦፖዝሊ የሚሄድ ይደርስና ሙሴ ጋር ለድርጊት ትቀጣለህ ይላል። ይመጣና እሱ ደግሞ ኢሞሽን ያስቀጣል። እና እንዴት ብላችሁ ኢሞሽን በየትኛውም ዓለም አያስቀጣ። ኢሞሽን ቢያስቀጣ ሁሉም ሰው ከርቸለኝ ነው ያለው ዛሬ። ኦኬ ማለት የሆነ ሰው ቢያስቀይማችሁ በገደልኩት ብላችሁ አታውቁም? አሁን ከጌታ በፊት ባላችሁ ይሁን እዛ የሚፈረድ ቢኖር አንድ ሰው የሚተርፍ ይመስላችኋል? ኢየሱስ ግን እንደዚህ ይላል። ሙሴ ያለው ወደ ሴት ያየ ያመነዘረ ይለና እሱ ግን ያየ የተመኘ ይሄን ሁሉ ይነግርህና ልትወደው ማችለውን አይነት ልክ እንደዚህ አንተ ያንተ የሆነው ነገር ቢነጠቅብህ ተከታትዬ ላስፈጽምልህ ሲመጣና እጀ ጠባብን ቢወስድብህ ይላል እና ምን ታረግልናል? ጨምረህ ስጥ። ይሄን ሁሉ የተናገረ በፍጹም በስጋ ማድረግ አይቻልም። then there is something I will give you the grace. Somebody say amen. አሁን እዚህ ጋር የምትቀመጡበት ኃይላችሁ ፕሪንሲፓሎችን መሸምደዳችሁ አይ በሸመደደ ቢሆንማ ፈሪሳውያን ለዚህ ፌላውት አያረጉ። አታድርግ የሚባለውን 300 ምናምን አድርግ የሚባለውን 200 ምናምን በድርጊት የህይወታቸው አካል አድርገው 600 ምናምን ባይምሯቸው ያውቃሉ፣ ግን አፕሮች ሊያደርጉት አልቻሉ። በፕሪንሲፓል ቢሆንማ ደጁ የነሱ ነበር። but through the grace of God ኢየሱስን አፕሮች እንድናረግ በመዝገቡ ቤት ሰማይ ቤትና ቦታ እንዲኖር ዘልቀን ከተራራው በታች ከሱ ጋር እንድንጓዝ ዋስና የሚሆነው there is the grace of Lord። እዚህ ጸጋው ብቻ ነው። ማውንቴኑ ላይ ፍላጎቱን ነው ኪንጉ የሚነግር። so you must be disciplined. Or if you want to walk with him, you must do something. Decide የምታረጉበት ተራራው ጀምረ እስከምትወርድበት ህይወት ኑር። ከተራራው በታች ብዙዎቹ ሊያደርጉትና ሊፈልጉት የሚቀላቸው ፍሌቨር ነው ያለው። someone ቤተክርስቲያን ውስጥ ስንመጣ listen me this, my Lord is not magician. አንተ ያልሰራህበትን ማኑፕሌት ያረገ ሚራክል መኒ ሊያባዛ ሰማይ የሚጨነቅ አይደለም። ቀኝ ወደ ግራ ዞር ወተህ ትችላል። አንተ የስንፍናህን ማስተካከያ ኢንጀክሽን የሚሰጥ ጌታ አይደለም። የሰራኸውን ደግሞ ማባዛትን አይደለም በስራው በመሬቱም ተመልከት። ዘርታ ብዙ ይበቅልልሃል አይደለም፣ በበጎነቱ በተፈጥሮም ይሰጣል። he the Lord of principle። ግን ዘሩን ያላመጣ እንደሆነ ለመኸር አትሰብሰብ ነው። አሁን ቡክ ተይዞ የሚመጣበት ቤት ሆነ ጌታ ቤት አሬቤዝም እና የጌታን ፊት ያልወደድክ ከተራራው ስብከት ያልጀመር ከታች ለሚፈወስልህ ፍለጋ ብትመጣ ሌሎቹም ያረጉታል። አሁን ወደ ተራራውና ሊሰማ የወደደ እያንዳንዱን ነጥብ እየነካልህ ለቤተ ክርስቲያን የሚሰበስብልህ ዳታ የለም ጌታ። እውነት እልሃለሁ ከተራራው ቁጭ ብለህ ፊቱንና ስርዓቱን ካልወደድክ ከታች የሚፈወስልህ ሌላ ችግር እንድትፈልግ ነው የሚያደርግ። የእርዳታ ድርጅት በየጊዜው ሲሰጥ ሁሉም ሰው ከተቀበለ በኋላ በሌላኛው ጊዜ እንዲመጣ ሲናፍቅ ፎቶ ሊነሳና ቤቱ ሊጋብዘው ይመስላል። ጠዋት 25 ኪሎ የወሰደ የዛሬ 3 ወር በሌላ ጊዜ ይመጣል ሲባል የ50ውን ኬጂ አይደለም የሚፈልገው። ይኸውላችሁ ሚራክል የሚፈልግ ሰው እንደዛ ኩላሊቱን አስፈውሶ ይሆናል፣ በሌላ ጊዜ ለፋይናንሱ ይመጣል። ፍለጋው ከጌታ ጋር የተያያዘ ይሄ ሲምፕል I'm telling you this። ቁጭ ብሎ የሚማር ከህጉ ስርዓቱን ጌታ ቃል ያልሰለቸ እንደሆነ መኖር አያቀት። ከቃሉ ከነቃ በሌላው አይተኛልህም ነው ጉዳይ። በቃሉ ጆሮ ካለ በሌላው ጆሮውን አይደፍንብህም። ናልይ ስትል የሰማህ ጌታ እኔ ልባርካችሁ ላትሰለቹ የምትሰሙት የቃሉ ወተት በኢየሱስ ስም ይብዛላችሁ። አሁን እንደ ተወለደ ሕፃን የቃሉ ወተት መኝ do you have a desire? ቃሉን ምትይውላችሁ በጌታ ቤት ነገ እንድንቀጥል ኃይልና ዋስና የሚሆንልን እውነትም ላለው ፍቅራችን ከጨመረ ብቻ። አሊያ ሰው ያልደረሰበትን ሰው ያልሆነበትን አንተ ሌላ አይነ ሰው አይደለም።
በቻሌንጅ ውስጥ አልፋለህ። በስተትም ባለስተትም የሆነ ፔመንት ውስጥ ቢል ታወዳድቃል። ዲስ ተመልሰን የምንገናኝበት ምክንያት የሆነ ነገር ፍራቻ ምናምን አይደል። the love of God. there is something wrong, still I love you. ልንሰማው የወደድነው ቤቱ ይደራል። አሁን ይሄ ጌታ ያስተምርን እንዶ ኪንግደሙን አድቨርት የሚያደርገው በፕሪንሲፓሉ ጀምረን እሰጥሃለሁ ግን ተግባሩ ነው የሚለው። አደርግልሃለሁ ግን ፕራክቲስ፣ እፈውስሃለሁ የሚያሳይህ ነው። የመንገዱ እመነኝ አንተ ስማው እንጂ ለችግር እሱ ፈርማታ ሳይለይ ይመጣል። ለችግር የኔ ቀጠና አይደለም ሳይል ይመጣል። ለችግር እኔ ለዚህ ጉዳይ ይለፈኝ በሌላ ሳይል ይመጣል። look this, so that's why እኔ አሁን ቀጥሎ ለሚሆኑት ተአምራቶቹ ከሚደረግልን በላይ አድቨርት ልናረገው ጌታ ልባርካችሁ። አሁን ልባርካችሁ የቃሉ አስተማሪዎች፣ ሕይወትን የምትሰጡ ስትሰሙ ማትሰለችሁ በጌታዬ በኢየሱስ ስም እጸልያለሁ። የኢየሱስ ታሪክ በእናንተ ይደገም። ጌታ እንዳስተማረው እያሉ ሰዎች እስኪ ሰሟቸው። ይሄ የእግዚአብሔር ቃል ነው እያሉ ሰዎች እስኪ ከተሏቸው። የማይሰለች የእግዚአብሔር ቃል ይብራላሽ። እስጢፋኖስም ሲያስተምራቸው ሲናገር አብርሃምን ያውቁታል፣ ዮሴፍን ያውቁታል፣ ታሪኩን ያውቁታል፣ ቶራውን ያውቁታል። but this God preach ያረግ ከንደበቱ የሚወጣውን የጥበብ ቃል ሊቋቋሙ አልቻሉም ተብሎ እንደተጻፈው can I bless you? ይሄን ቃል ስትሰብኩ ከዚህ በኋላ ፊደል አይሆንባችሁ። ሰዎች ሲሰሟችሁ ጌታን ይረዳሉ። say amen. the spirit of Lord ፍሬሽማን እንደሆናችሁ እንዳላያችሁት እያሰባችሁ ሰው ራሳችሁ ማኒፕሌት እያረጋችሁ አይደለም። there is something የጌታን ሥራ ስታረጉ ለጌታ መንግስት የሚተጋ መንፈስ ቅዱስ ሰዎች ልባርካችሁ ከቃሉ ጋር ስቲክ የሚያረጋችሁ ስፒሪት ይገለጥላል። የምትወዱ look this ከተራራው ይወርዳል። ኢየሱስ አሁን ይመጣል። ሊፈለግ ይዚህ ነው። አሁን አስተምሮ ሲመጣ ምናልባት የከበዳቸው ሲመለሱ ስንቱ ቀርቶ ስንቱ እንደተከተለው ባላቅ ለምጻም ሰው መጣ ይላል። አሁን የዚህን ጌታ ሌላ ሰጀሽን አይሰጥም። ሁሌም ምን ማሰብ ዳሶ የሚፈውስን ልዑልን ትመለከታላችሁ። ለምጻም ተነክቶ የሚሆን ሰላም ገና እርምጃ ያለ እኔ ለምጻም ነኝ ያለ ይጮሃል። ሰው ከቃላቱ ባሻገር ድርጊቱ የፍቅር ይውላችሁ። ፕሪንሲፓሉ የቁጣ የሚመስል ሕይወቱ ግን የፍቅር ሊነካ የሚችል አንዳንድ ፈተናዎች እንደዚህ ናቸው። ፈተና አውጪው በጣም ሲያወጣ በተጠንቀቅ ጣር አድርጎም ሊሆን ይችላል። የአንዳንድ ሰዎች መፈተናቸው ከላይ ስማቸው ብቻ ነው፣ መልሱ ግን የጌታ ስማችሁን አጽፉ፣ ታሪካችሁን እየቀየረ ሰው ቴታች ይወርድና ያለምጻሙ ሰውዬ ሲመጣ ዳሶፍ ትምህርት በማለዳ የሚጀመር ቢሆንም ኤክስፒሪየንስ ግን በውሎ የሚመጣ በረከት ነው። ቃለ እግዚአብሔር ጠዋት የተነገረ ገና ከጥንቱ አባቶች የሰሙ ስለሆነ ቶራንም እየሰሙ ስላደጉ አንተም እንደዛው ትሰማለህ። ግን ሚራክልና የጌታ ድርጊት ኤክስፒሪየንስ ውሎ ነው። አሁን ሁለት ኬዞችን አለፈ ከኢየሱስ ጋር ሆኖ። አንደኛው እዛ ጋር ይቆምና ለምጻሙ ሲፈውስ አትሊስት ከመምህር ባሻገር ሌላ ለምጻም ቢመጣ ወዴት ሊሰዱ እንደሚችሉ ገብቷቸዋል። የበሽታ ጌታ አሉት አንድ በሉ። ሁለተኛ ይመጡና ባህሩን ማቴዎስ it was earthquake የመሬት መናወጥ ነው። that's why በመልህቅም አይቆምም ማለት መልህቅ ብትሰረዱ ወደ ታች ብትሰዱ በመልህቁ ባላንስ የሚቆም ማለት ሲጀመር ነውጡ የኤርዝኩዌክ ስለሆነ ባህሩም ያሻ አይሆን። እነ ሉቃስ ግን የሚናገሩት ማርቆስንም ጨምሮ it is not only earthquake ላይ it was sudden wind ይላል። ያንን የሚገልጠው ሰደን ነው። አንዳንድ ነፋስ ይኸውላችሁ፣ ይሄ ዝናብ ፕሮግራም ጨርሰን ቢሆን የሚበዛ ሲመስላችሁ ሮጣችሁ ትሄዳላችሁ፣ ሳይን እየሰጣችሁ የሆነ ቀስ እያለ። ይሄ ግን ድንገት ነው የመታው መርከቡ። ታይም የተኛውን ጌታ ሲነኩት ተነሳ።
እስቲ አንዴ ተነሳ በሉ። እጁን ሲዘረጋ ስሙኛ ማዕበሉና ነፋሱን ገሰጸው ይልና they understand something። ይሄ ጌታ is beyond the nature። ተፈጥሮ ይታዘዝለታል። አሁን አጠገባችን ያለው ግሪኮች እንደሚሉ he is now philosopher, he is a god። ተፈጥሮ የሚሰማው ሰዎች አንዳንድ ጉዳይ መረዳት ተራራው ላይ ቅድም ስብከቱ ቢከብዳችሁ በሌላ መንገድ ብትወርዱ ይሄንን አታዩ። የሚራክል ኤክስፒሪየንስ አብሮ ወክ የሚያደርግ ሰው ይሄን ሲያል ሲራመዱ ሌላኛው ወርዥን ላይ ይመጣና ኢየሱስም ይላል ሌጊዮን የሚባል አጋንንት የሰፈረበት ሰው ጋር ይመጣና ዳይሎጎ የጌታና የባሪያ አይነት ጌታ የጨለማውና የብርሃን ግዛት ሲሆን ለዳይሎግ አይመጣም። አሪፋይን ትለቃለ አትለቅ ደናና አይል ወንሲሄም ልታጠፋኝ መጣለ አሪቪዝሚ አሁን ዳይሎጉ ኢሳቦ ኪንግደም ለምሎ ባይዘወይ እንደ አምላክነቱ ነው የሚያወራው። ጊዜ ተሰጥቶኝ ነበርኩ ነው የሚለው ሴጣን። ጊዜ ሳይደርስ ለምን መጣል? ወከፍል ለፊታችሁ የጨለመ ኃይል ላይገዛ የደረሳችሁበት ቦታ መንግስቱን ልታፈርሱ የእግዚአብሔር የጸጋ ኃይል ይሰራባችኋል። አሁን ሲያዩት በሽታ ይፈውሳል። ራይት ነቸራ ሂዝ ሎርድ ራይት። ጴጥሮስ ሲያዩት አሁን አዩትና ከነጠራቢ ቤት የወጣ የዮሴፍ ልጅ በቅርብ ያወቅነው ድንገት የጠራን አይደለም ማለት ጀመሩ። ኢማኑኤል ሎርድ ኢዝ ቪዛሳል። እግዚአብሔር ከኛ ጋር ነው የሚለው ቃል ጴጥሮስ አንብቦ አይደለም እየኖረ ነው ያመጣ። እነሱ የበላ የጠጣ የደከመ ያላበው በመከራው ሲያለፈ they know something። ሎርድ አጠገባቸው ተራራ ላይ በዚህ በሆነ ላይ የተኛ የሚያዩት ጌታ ልባርካችሁ ጌትነቱ ይገለጥላችኋል። ተነግሯችሁ አይደለም፣ የሆነ ሰባኪ አሳምኗችሁ አይደለም፣ እየኖረ ጌታ ይብራላችሁ።